በሎስ አንጀለስ ዩናይትድ ስቴትስ አንድ ሆቴል ውስጥ ተቀምጠን ስለ ዓለም አቀፍ ትራቨል ስለ ሐሰተኛ ደላሎች ለወጣቶች እውነተኛውን መረጃ ይሰጣል በሚል እንግዲህ ኢንተርቪው አድርገን ነበር። 1 ሚሊዮን ብር ወይ 2 ሚሊዮን ብር ወጣ ቪዛ ታዲያ ሚስተሩ ዛሬ በቃ ዘረግፋለሁ ያልክ ነው። በደንብ ይዘከዘካል። እንግዲህ ይሄንን ቪዲዮ ነው እየሰራው ያለሁት የእናቶች እንባ እንዲታበስ ምክንያት መሆን ከቻልኩ ብዬ ነው። እነዛ ቪዲዮዎችን እንግዲህ ከቲክቶክ እና ከዩቲዩብ ላይ በመቆራረጥ ለራሳቸው ዓላማ ማጭበርበሪያነት በርካታ ደላሎችና ህገወጥ ሰዎች እንግዲህ ሲጠቀሙት እየተመለከትን ነው። ከዚህ በፊትም እንግዲህ በቲክቶክ ፔጃችን ላይ በኔም በኮሜዲያን እሸቱም ላይ በሚገባ እንግዲህ ማብራሪያና መግለጫ ስንሰጥበት ቆይተናል። በቴሌግራም እና በተለያየ ሶሻል ሚዲያ ብቻ በተለቀቀ መረጃ አካውንት ቁጥር ተልኮላችሁ 200,000 500,000 ብር መክፈል ምን ያህል የዋህነት ነው? ስንት ብርስ ይፈጃል? እስቲ ባለሙያው ያውራ። ወዲኛውም ሀገር ቪዛ ዋጋው ኤምባሲው ለኮቴ የሚያስከፍለው ገንዘብ ሲደመር ቪዛ ፎርም ለማስሞላት የሚከፍላት ብቸኛ ወጪ ትልቁ ወጪ ነው ከ3,000 ብር አይበልጥም። ታትሰት ይሄ ነው። በተረፈ የሚከፍለው ነገር በሙሉ ለደላላዎቹ ኪስ ማደለቢያ የራሱን ህይወት አበላሽቶ የነሱን ህይወት መቀየሪያ ገንዘብ ነው። የትኛውም ሀገር የኮቴ ክፍያ አለው which is እሱም ዳይሬክትሊ ለኤምባሲ የሚከፈል ክፍያ ነው። በሰው እጅም የሚሰጥ አይደለም። እሱን ከከፈልክ በኋላ ሌላው ክፍያ ምንድነው የሚሆነው? ቪዛ ፎርም ይሞላል። ያው እንግዲህ ኦንላይን አድርገውታል አብዛኞቹ ሀገሮች ኤምባሲ ፕሮሰሲንጋቸው። ስለዚህ ኦንላይን በደንብ እውቀቱ የሚያስፈልገው የሚችል ሰው ከሆነ ባይዘው የሰውም ድጋፍ አያስፈልገውም። እሺ በደንብ ኮምፒውተር መጠቀም የሚችል ቋንቋን አንደርስታንድ ማድረግ የሚችል ሰው እያንዳንዷን ፔጅ ራሱ ፔጅ ቱ ፔጅ እየሄደ የሚጠየቀውን ነገር በአግባቡ እየሞላ ዶክመንቶችን ስካን እያደረገ አታች ማድረግ የሚችል ሰው ከሆነ ድጋፍም ሳያስፈልገው። ብዙ ጊዜ ግን ያው ብዙ ሰዎች ስህተት ባለ መፍጠር ትንሽ ምክንያቱም ፎርም ማለት 50% እንግዲህ ኢንተርቪው ማለት ነው። የምትሰጠው መረጃ ሙሉ መረጃ አኩሬት ነው፣ እውነት ነው፣ አክኖሌጅ ብለህ ነው ሰሚት የምታደርገው። ያንን ስህተት ላለመፍጠር ብቻ ሲፈልጉ ነው ወደኛ ቢሮ የሚመጡት። የሚገርምህና ከዛ በተረፈ ምንም የሚከፍለው ነገር ስባሪ ሳንቲም አይኖርም። ግልጽ አድርገን ያስረዳኑን መረጃ የምትፈልገውን ፓርት ብቻ በጨቅ አድርገው ቆርጠው ወደ ራሳቸው ፔጅ ላይ ለጥፈው እጅግ በጣም የሚገርም ነው። ለጓደኞቻችሁም ለቤተሰቦቻችሁም ይሄ ግንዛቤ ያስፈልጋቸዋል ለምትሏቸው ሰዎች ሁሉ ሼር አድርጉላቸው። 147,000 ተከታይ ያለው ፔጅ ላይ የምንሰጣቸው ስለ ኤምባሲ ስለ ቪዛ ለህብረተሰቡ ይጠቅማል የሚባሉ ከመጭበርበር የሚያድኗችሁ እንደዚሁም ደግሞ ቪዛችሁን እንድታገኙ ሊረዱ ይችላሉ ከሚባሉ ቲፕሶች ሁሉ መረጃዎችን የራሴን የህይወት ትራቨል ኤክስፒሪየንስ ወደ ተለያዩ ዓለማት የተጓዝኩባቸውን ያካበትኳቸውን ልምዶች ሼር የማረግበት ፔጅ ነው። ከዛ ውጪ የሚመጣ ምንም አይነት በኔ ፎቶ ወይ ቪዲዮ የምትመለከቱት ነገር ሁሉ ሐሰተኛና ሐሰተኛ ነው። በቻላችሁ ታቅም ቤተሰብ ጓደኛ ዘመድ ያላችሁ በተቻለ ያህል ይሄ ቪዲዮ እንዲሰራጭ ይህንን አድርሱላቸው። ምንም አይነት የኤምባሲ ጉዳይ ቪዛ ቀጠሮ የትራቨል አይትነሪ ፓኬጅ ጉዞዎች ምንም አይነት መረጃ ሲያስፈልጋችሁ አሁንም በተጠቀሱት ቢሮዎቻችን ብቻ ቦሌ መድኃኔዓለም ሄልዘር ታወር 2ኛ ፎቅ በ22 ሌክስ ፕላዛ 8ኛ ፎቅ ላይ በሚገኙ ቢሮዎቻችን በመገኘት መረጃ ማግኘት ትችላላችሁ። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን።